ስሜ አቶ ኮራዶ እባላለሁ የቡርጂ ዞን ምክትል አስተዳደር። ዛሬ አጠቃላይ ጉብኝት ያደርግናል ነው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን ምክንያት በማድረግ የአካባቢያችንን ጸጋ ያያየን ቀጣይ ደግሞ ለሚሰሩ ስራዎች ምን አይነት አሳይመንት ነው ወስደን መሻገር አለብን። አልፎም ደግሞ እዚህ ያየነውን ማጠቃለያ ፕሮግራም አለ አጠቃላይ ማዕከላዊ ኢትዮጵያ ክልል ላይ እሱ ላይ እንደ ቡርጂ ያለን ጸጋዎች አሳይተን ማንኛውም አካል መጥቶ ኢንቨስት እንዲያደርግ እንዲያይ ቡርጂ እንደ ዞን የራሱን ጸጋ ተጠቅሞ ለሀገርም ለዓለም ያቀርበት ሁኔታ ለማመቻቸት ነው ከሁሉም ባለድርሻ አካላት ጋር ተገንተን አጠቃላይ ያለውን ነገር ያየናል ነው። አጠቃላይ መሐመድ ወሌ ማሳጋ የሌለ ነገር የለም። ሁሉም ነገር አለ። አትክልትና ፍራፍሬ አለ፣ ሰብሎች አሉ። አሁን ግን ሞር ለቀጣይ እድገትም እንደሆን ትኩረት ማድረግ አለብን ብለን ከሳቸው ጋር እየሰራን ነው። የሙዝ ነው እዚህ እንግዲህ ያለንበት ቦታ ላይ የሚታየው ሙዝ ሌላ አርባ ምንጭ ወይ ሌላ አካባቢ አይደለም። እዚህ ሰገን እሳቸው በተለያዩ ውሃዎችን እንደመስኖም በግሉም በመጠቀም ያለማ ያለው እጅግ በጣም በርካታ የሙዝ ግብዓት ያለበት ነው። ይሄንም አሁን መተን ያየነው አቅርቦቱ አለ፣ ነገር ግን ለገበያ ለማቅረብ የተቸገረ ያለበት ሁኔታ አይተናል። ቀጣይ ደግሞ መንገድና ሌሎች መሰረተ ልማቶች አመቻችተን እዚህ ያለው ሙዝ አይደለም ለደቡብ ኢትዮጵያ ክልል ለሀገር ለዓለም የሚበቃ ሙዝ ነው ያለው። ግን መሰረታዊ ጉዳዩ የገበያ ትስስር አለመኖር እሳቸው ጋርም ግብርናም ሌሎችም መለከታቸው አካላት በዘመናዊ ዘዴ ባለመጠቀም የተነሳ በባህላዊ ዘዴ ይጠቀማል። የሚደርሱ ሙዞች አጠቃላይ አንድ ላይ ሲደርሱ ለገበያ ለማቅረብ የተቸገረ እንዳለ አይቻለሁ። ከዛም ባለፈ የሙዝ ብክነት አለ። ማት ቦታ ላይ የበሰለ የደረሰ ሙዞች አሉ። ለዛ የሚመጥን ቀድሞ ገበያ ትስስር አለመፍጠር ችግሮች አሉ። እሱን ደግሞ እዚህ ዛሬ በጉብኝት ስንመጣ ባለድርሻ አካላትን በሙሉ ይዘት ስለመጣን እነዚህን አሳይመንቱን ወስደው ገበያ ለማቀርብበት ሁኔታና ምቹ ሁኔታ ለመፍጠር ዝግጅት እንዳደረጉ ነው ዋናው አላማችን። ባህሉንም ምክንያት በማድረግ ቀጣይ ደግሞ ምንድነው ከዚህ ለገበያ ቡርጂ እንደ ቡርጂ መጠቀም ያለበት ለገበያ የምናቀርበው ለዓለም የምናቀርበው ጉዳዮች ለይተን የሚመለከታቸው አካላት አሳይመንት ወስደው እንዲሰሩ ለማድረግ ነው ይዘን መጣ ነው ወደዚህ። በአጠቃላይ አሁን ያለንበት ሰገን የኮሪደር ቀጠና ለማድረግ ነው አላማችን። ይሄን ደግሞ ለማድረግ ሁሉም አካላት በተለይ የኛ የቡርጂ ማህበረሰብ አብዛኛው ከኛ አካባቢ ስላሉ እነሱም ሌሎችም ዓለም ላይ ያሉ የተኛው ኢንቨስት ማድረግ የሚችሉ አካላት በሙሉ መጥቶ ኢንቨስት እንዳደረግ እንደ ዞን መንግስት ሁሉም ነገር ዝግጁ አድርገናል። ግን በተቻለ መጠን እየመጡ ያሉት ጥቂት ኢንቨስተሮች አሉ። እነዚህ ደግሞ ውጤታማ ናቸው። ሌሎችም መጥተው ለአካባቢውም ለሀገርም ለዓለምም ማቅረብ የሚችሉ ምቹ ሁኔታ ለመፍጠር ዛሬ ቱሪዝምም ጭምር ይዘን መተናል። የአካባቢና ደን ጥበቃም ይዘን መተናል። ሌሎችም ምቹ ሁኔታ መፍጠር የሚችሉ አካላት በሙሉ ይዘን መተናል። ሌላው የምናስተላልፈው ኑ አልሙ ማየት ማመን ነው። ሰገን ላይ ለየተኛም ነገር ለአትክልትና ለፍራፍሬ ለሰብል ልማት ለየተኛም አካባቢ እንደሚሆን እንግዲህ ያያችሁ ያላችሁት ሙዝ በኪሎግራምም በጥራትም በምንም እዚህ ላይ ምንም የተጠቀመው ግብዓት የለም። አርሶ አደሩ ኢንቨስተሩ የተጠቀመው ግብዓት የለም። በተፈጥሮ የሚበስል ሌሎች ውጪ ዓለም ሀገራት ላይ ኦርጋኒክ ተብሎ የሚጠቀመው ሙዝ ነው በየቦታው ያለውና ይሄን ደግሞ ለዓለምም ለሀገርም ለአካባቢ ህዝብም በተሻለ ቴክኖሎጂ ከመጠቀም አኳያ የሚታዩ ውስንነቶች አሉ። ይሄን ደግሞ ማሻሻል የሚችሉ ኢንቨስተሮች ሲመጡ ቦታውን አሳይተን ተጨማሪ መሬቶችን ለመስጠት እኛ በየትኛውም ሰዓት በራችን ክፍት እንደሆነ በዚህ አጋጣሚ ለመግለጽ እፈልጋለሁ። መሐመድ ወሌ ጤጎ ባላለሁ
ኦኬ መሐመድ ወሌ ጠጎ እንግዲህ ይሄን ሁሉ ማሳ እየጎበኘ ያለው ሰው እንግዲህ ያንተን ጥንካሬን እያደነቀ ነው የሚገኘውና ለስንት አመታት ያክል ይሄን ሁሉ ማሳ እንደሰራህና በስንት ሄክታር ነው ያለው? አሁን ያለው ሄክታር ይህ ለሸፈነው 200 ከነሙዙ 200 ሄክታር ነው። 37ቱ የከብት ቦታ ነው። እኔ 2000 ዓመተ ምህረት ነው የጀመርኩት። አሁን ማለት 2000 እስከ 18 ዓመት ነው መሰለኝ። መጀመሪያ 75 ሄክታር ነው የጀመርኩት። ከዛ 150 ከዛ 230 አርጌ ሙሉ በሙሉ አለምቼ ይሄው በቆሎ የሚታየው አሁን ግማሹ እሸት ግማሹ የሚታረም ግማሹ እንትን የሚሆን ነው። ይሄንን ወንዝ ተጠቅመህ ነው አሁን የምታለማውና የወንዙ ስም ምንድነው የሚባለው? ሁለተኛ ደግሞ ወንዙስ የሚገኘው የት ዞን ውስጥና የት አካባቢ ነው የሚገኘው? ለማያቅ ሰው አርባ ምንጭ እንዳይመስላቸው ሙዙ እንደምታየው የአርባ ምንጭ ነው የሚመስለውና አካባቢውና ምን አይነት ወንዝ ተጠቅመህ እንደምታለማ እስቲ ንገርልን። ቡርጂ ዞን ሶያማ ዙሪያ ወረዳ ቡርጂ ክልቾ ቀበሌ ውስጥ ነው። ልዩ ስሙ ሰገን የገርሽንድ ተብሎ ይጠራል እና ሙዙ የሰገን ሙዝ ነው። እስከ አዲስ አበባ ድረስ በአንደኝነት በጥራት ደረጃ አንደኛ ነው። ገበያ የሚፈልግ ለመግዛት የሚፈልግ ሰው 26 12 01 47 ደውሎ አነጋግሮ ሊገዛ ይችላል። እስከ ናዝሬት አዳማ እንደምጫንም ነው የሰማሁትና ለሚገዙ ሰዎችም አድራሻውን በትክክል ቦታውን እንግዲህ ቡርጂ ዞን ላይ ሰገን ይገኛለው ነው ያልከውና ከዚህ ከሙዙ በተጨማሪ እንደ ኢንቨስተር የምታለማው ሌላ ነገር አለ በዚህ ወንዝ አለ? ይሄ አሁን መስኖ እየታየ የነበረው ሽንኩርት 5 ሄክታር እየለማ ነው። ቃሪያ 3 ሄክታር እየለማ ነው። እና ሌላው ማንጎ አሁን በቅርብ ጊዜ የተዳቀለ ማንጎ እስከ 500 እግር ማንጎ ተክያለሁ። ይሄ ትላልቁም የሚታዩት ማንጎ አለ። በቆሎ እነዚህ ነው የሚያለማው እንግዲህ። ኦኬ ይሄ ሁሉ ስታለማ ደግሞ ከጎን ሆኖ መንግስት ላንተ ያደረገውን ድጋፍም ካለ እስቲ እሱንም እንድትለን። መንግስት በጸጥታ ሁኔታ መንግስት በጣም እየረዳ ነው እና በሌላ በኩል መንግስት የጸጥታውን ሁኔታ እስካከበረ ድረስ እኔም ሌላ ነገር መንግስትን ያስቸገርኩት የለም። ስለዚህ መንግስት አሁን የሚጠይቀው መንገድ ሁኔታ እንዲያመቻችና ኤሌክትሪክ ቢኖር ከዚህ የበለጠ ለማልማት እንችላለን። አሁን የሚታየው በሁለቱ ጄኔሬተር በነዳጅ ነው እየሰራን ያለ ነው። ስለዚህ በነዳጅ በጣም አክሳሪ ስለሆነ መንግስት ኤሌክትሪኩን ቢስብልን የበለጠ ጥልቁ ጉድጓድ ውሃ ቢቆፈር የበለጠ ለሀገሪቱ የሚጠቅም ያብታወጣ። ኦኬ ወንዙንም እያየው ነውና ወንዙ በጣም ትልቅ ነው። አንተ ብቻህን አይደለም ይሄን አካባቢ እያለማ ያለው። ሌላም ደግሞ ኬንያ አካባቢ ብዙ ቡርጂዎች እንዳሉ የምታወቅ ሲሆን ለተለያዩ አካባቢ ላሉ ሰዎች መታችሁ እንደኔ አልሙ የምትለው መልእክት እስቲ አስተላልፍልን። ወንዙ በጣም ትልቅ ወንዝ ነውና ሰገን ወንዙ ውሃ ብቻ ይኑር እንጂ የማያበቅል ነገር የለም። መሬት የወደቀ ሁሉ ይበቅላል። ስለዚህ መታችሁ ቡርጂ ላይ ኢንቨስት አድርጎ ኬንያ ያለው ኤምቡ የሚበስለው ሙዝ ይሄን አይል አይደለም። ይሄው ተመልከቱ፣ ኑና ተመልከቱ። አልሙ ትርፋማ ትሆናላችሁ። ሰገን ኪሳራ የለም። አገራችንን በጋራ እናልማ። እሺ አባታችን እንግዲህ መሐመድ ወሌ እናመሰግናለን። አባታችን መሐመድ ወሌ እንደተናገረው ይህ ማሳ እኔ ሲጀምር ለረጅም አመታት ነው የጀመርኩትና ይህንን ማሳ ደግሞ የአርባ ምንጭ ሙዝ አይደለም ይሄ የቡርጂ ሙዝ ነው እያለማውት ያለውና መታችሁ ጎበኙ እያለ ነውና ስለነበረን ቆይታ አባታችን መሐመድ ወሌ እናመሰግናለን። አረ ጥሩ ነገር ነው። ይሄ ያክል በቦታው ደርሽ ማየቴ ትልቅ ደስታ አሰምቶኛል። በመሆኑ በጣም ይሄን አይነት መጀመሪያ በጣም ነው የበለጠኝ አለመምጣቴ ተጎዳው። አሁን ግን በጣም ያየሁት ደስታ ነው። ሁለተኛ በቦታ መገኘቱ ራሱ ትልቅ አሻራ እንዳስቀምጡና እንዳየው ነው። እኔም እንደኔ ያለ ባለሀብት እዚህ ገብቶ
ቢያይ ለሌላ ቢያስተላልፍ ደስ ይላል ብዬ አስባለሁ። እኔ እዛ ከተማ ቢሰራም ሌሎቹ መጥቶ ባለሀብት መሆን ይችላል በቀላሉ። እና እዚህ አካባቢ ላይ ወንዞች አሉ ብዙ ነገሮችን እንግዲህ ተጠቅሞ ሽንኩርት፣ ማንጎ፣ ሙዝ እያለሙ ነው የሚገኙትና አንተና ሌሎችም እዚህ አካባቢ ላይ ያሉ ሰዎች መጥቶ ኢንቨስት እንዲያደርጉ መልእክት ለነሱ ምን ታስተላልፋለህ? አረ ጥሩ ነው። ቶሎ በቶ በጊዜ የራሱን ጊዜ ቢጠቀም መልካም ነው ላለው። ምክንያቱም ጥሩ ቦታ ነው ያየሁት የአትክልት ግብአቶቹ ደስ የሚል ነው። ሁሉም በእርካታ ነው የሚመለሰው ማለት ነው ሰዎቹ። እንግዲህ እዚህ አካባቢ የሚያለሙ ተወላጆች ብቻ ናቸውና ከሌላ አካባቢም ሌሎች መጥቶ አካባቢው ላይ እንዲያለሙ የዞኑ ምክትል አስተዳዳሪ ዌልካም መታችሁ ኑና አልሙ በጋራ ቡርጂን እናልማ ያለ ይገኛልና እርሶ ኬንያ አካባቢ ብዙ ጊዜ ሄደዋሉ። የኬንያ ባለሀብቶችን ምን ብለህ እንግዲህ ኢንቫይት ታደርጋለህ? እኔ ኢንቨስት የሚያደርገው ለነሱ የሚያደርገውን ኮሙኒኬት መታችሁ ልሙ እዚህ ጋም የተሻለ እንደምትለሙ እርግጠኛ ነኝ። ምክንያቱም እዛ የሌለ ቦታ የሚሰሩት እዚህ ያለበት ቦታ ከገባችሁ ከመጀመሪያው የበለጠ ትርፋማ ትሆናላችሁ ብዬ አስባለሁ። ምክንያቱም እዛ ከምትለማውን ይልቅ እዚህ ኢንቨስት በትንሽ ብር ኢንቨስት አድርገ ብዙ እንዴት ትለማለህ ብዬ አስባለሁ። እጅግ አድርጌ አመሰግናለሁ ወንድሜ ገላቦ። ቴንኪው አመሰግናለሁ። Male